እዚህ ላይ የምታዩት የጉልበት መገጣጠሚያ በከፍተኛ ሁኔታ የሚንቀሳቀሰው የጅማት መበጠስ ስላጋጠመው ነው። በአንጻሩ ጤናማው ጉልበት እንደምታዩት ምንም አይነት እንቅስቃሴ የለውም። ይሄ የሆነው የኤሲኤል ጅማቱ በቀኝ ጉልበቱ ላይ በመበጠሱ ነው። እዚህ ላይ የምታዩን የተበጠሰውን ኤሲኤል ጅማት ለማከም ወይም ሪኮንስትራክት ለማድረግ እየተዘጋጀን ነው። እነዚህ የሚያስፈልጉን እቃዎች ናቸው። ሁሌም እንደማደርገው ወደ ኤሲኤል ቀዶ ሕክምና በቀጥታ ከመግባታችን በፊት እንደ ሜኒስከስ እና የመሳሰሉት ሌሎች መገጣጠሚያ ውስጥ ያሉ የሰውነት የጉልበት ክፍሎቹ ጤናማ መሆናቸውን ቼክ እያደረግኩኝ ነው። እዚህ ላይ የምታዩት ይሄ ደግሞ የተበጠሰውን የኤሲኤል ጅማት የሚተካልን ከሌላ ቦታ የወሰድነው የታካሚው ጅማት በመዘጋጀት ላይ እንዳለ የሚያሳይ ነው። አሁን የምትመለከቱት የተበጠሰው የኤሲኤል ጅማት ቅሪትን ነው ወይም ሬምናንት ብለን የምንጠራው። እዚህ የምታዩት ይሄ ኤሲኤል ፉትፕሪንት ይባላል። የተበጠሰው ኤሲኤል እዚህ ቦታ ላይ ነው። እንግዲህ እነዚህ የምታዩቸው ፋይበሮች ከኤሲኤሉ የተረፉ ናቸው ማለት ነው። እነሱን እያዘጋጀን ነው አዲስ ኤሲኤል ቦታው ላይ ለማስገባት ማለት ነው። እዚህ ላይ በምታዩት መልኩ አዲስ ጅማት እዚህ ቦታ ላይ ድሪል አድርገን እያስገባን ነው። ይሄ ደግሞ ያዘጋጀነው አጥንቱ ላይ ያለው ቀዳዳ አዲሱን ኤሲኤል የተዘጋጀውን ጅማት ወደ ቦታው ሺፍት እያደረግን ባለበት ሁኔታ ነው። እዚህ ላይ እንደምታዩት አዲሱ ጅማት ወደ መሆን ወዳለበት ቦታ ገብቷል። እዚህ ላይ በምታዩት መልኩ ይኸው ቼክ እያደረግን ነው። ጥንካሬውም በጣም ጥሩ ነው። አሁን ታካሚያችን አዲስ ኤሲኤል ኖሮታል። እዚህ ላይ እንደምታዩት ጥንካሬው ዳግም ተመልሷል። እንደ ቅድሙ አይንሸራተትም ማለት ነው። ይህን ይመስላል የዛሬው ቀዶ ሕክምናችን። አመሰግናለሁ።